half of the population አሰልፈን እዛ ውስጥ ወንዶች ብንመርጥ በጣም ጥቂት ነው የምታገኘው። በእንደዚህ አይነት ወንዶች ሴቶችን በሚጎዱ በሚያሰቃዩ የሆነ ነገር በሚያደርጉ ወንዶች ምክንያት የአብዛኛው ወንድ ስም ጠፍቷል። ወንድ ልፍስፍስ ሲሆን ያሳፍራል። በዚህ ዘመን ማስኩሊኒቲ ወይም ወንድ ወንድነት ጡንቻ፣ የጂም ፎቶዎች ወይም ደረትን ገልብጦ መሄድ ብቻ ሆኖ ቀርቷል። ግን ጠንካራ ሰውነት ያለ ጠንካራ ማንነት ንብ የሌለው ቀፎ ነው፣ ጥቅም የለው። አንድ ወንድ ምን አይነት ሜን ባህሪዎች ኖርት ይገባል ታስባለህ? ማቹር የምንለው ማስኩሊኒቲ በኔ እይታ አራት መሰረታዊ የሆኑ ነገሮች ያስፈልጉታል። የመጀመሪያው የኪንግ ካራክተር ኖሮ ይገባል፣ የዋሪየር አርክታይፕ ኖሮ ይገባል፣ ማጂሽያን እና የላቨር አርክታይፕ። እነዚህ አራቱ በጋራ የሚሰሩበት አይነት ካራክተር ያለው ወንድ እንደ ሃየርማን የምንለው ወንድ ሊሆን ይችላል። ኪንግ ካራክተር ፕሮቴክት የሚያደርግ ሳክሪፋይ የሚያደርግ ኪንግ ካራክተር ጉድ ኤግዛምፕል ክርስቶስ ነው። ሂዝ አ ኪንግ ግን ቤት የለውም፣ ለራሱ የሚያደርገው ነገር የለውም። ለሚጠሉት ሰዎች ራሱን ሳክሪፋይ አድርጓል። የሳክሪፋይስ የጫንቃ ህይወት የምንለው ኑሮ የሚኖረው ሰው ኪንግ ነው። ሪስፖንሲቢሊቲ ነው። ኮማንድ የምታደርገው ደግሞ ሪስፔክት ምናምን አለ። አንዳንድ ጊዜ ጦርነቶች ይደረጉና በተለይ የጥንቶቹ አሁን ሮማን ኤምፓየር ላይ ምናምን ካየህ ልክ ንጉሱ ሲገደል ጦርነቱ ያልቃል እና ዛት ጋድ ፊገር የለም። እሱ ካራክተር ወንድ ልጅ ጋር ያስፈልጋል። ሁለተኛው ዋሪየር ካራክተር ነው። ማጂሽያን የምንለው ደግሞ እንደ ሰለሞን አይነት ጥበብ ያለው አይነት ወንድ መሆን አለበት። አራተኛው ላቨር ነው። በዚህ ጊዜ ደግሞ በተለይ አሁን እንዳለንበት አይነት ጊዜ ላይ ደግሞ በጣም ደባሪ አይነት ካራክተር ያላቸው ወንዶች እየበዙ ስለሆነ በእንደዚህ አይነት ወንዶች ምክንያት ትሬትንድ ቢሆኑ ልክ ናቸው። ስጋታቸው ፖይንት አለው። ዋሪየር ብለን ስናወራ ልናነሳ የሚገባው ካራክተር አግሬሽን። አንድ ወንድ ጦረኛ ነው ማለት ፕሮቴክቲቭ ነው ማለት። እንደዚህ አይነት ወንዶች ሶሳይቲ ውስጥ በጣም ያስፈልጋሉ። ከረንትሊ ያለንበት ታይም በጣም በሚያስደነግጥ ሁኔታ ዊክ መሆን አፕሪሺየት የሚደረግበት ፋንታሳይዝ የሚደረግበት ጸብጸብ የሚላቸው ኢንሴኪዩሪቲ ያላቸው ሰዎች ናቸው። ሲግማ ካራክተር እንዲኖረን ይፈልጋል። አይ ኮምፕሊትሊ ዲስአግሪ። ሲግማ ወንድ ነን የሚሉትንም ፌሚኒስት ነን የሚሉትንም እኩል ነው ማያቸው። መሀል ላይ መሆን ይሻላል ነው። ወንድ ስትሆን በወንድነትህ ለሴቷ የሚጠቅም ፕሮቴክት የሚያደርጋት ሶሳይቲውን አንድ ስቴፕ የሚያስኬድ ካራክተር ይዘ መምጣት፣ ሴትም ስትሆን ወንዱን ጋይድ የሚያደርግ የሚያግዝ። ስለዚህ ዋሪየር ሜንታሊቲ ብለን ስናነሳ ይሄ የሚቀጠቅጥ የሚደበድብ የሚገርፍ የሚያሰቃይ ጦረኛ እንደሱ ለማለት ሳይሆን ለምሳሌ እስከ እንትን ድረስ ድንበር ገብተናል እንደምንም እሱን አስጠብቀን መቆየት የሚባል ነገር የለም በጃፓኒዝ ዋሪየሮች። ወደፊት ነው ሁሌ እና አግሬሽን የሌለው ሰው እሱን ማድረግ አይችልም። የምትለሳለስ ከሆነ የምትቅለሰለስ ከሆነ መኖር ራሱ እኮ አግሬሽን ይፈልጋል። አግሬሽን ናቹራሊ የለንም። የወንድ ልጅ ካራክተር የምንላቸው ነገሮች ወንድ ልጅ ጋር ናቹራሊ ያሉ ብዬ አላምንም። ማለት ሰርተን የምታመጣው half of the population አሰልፈን እዛ ውስጥ ወንዶች ብንመርጥ በጣም ጥቂት ነው የምታገኘው። አንድ ቦታ ትገባና ወንድ የለም ማለት አሉ፣ ግን ወንድ የለም። የሆነ ነገር ቢፈጠር እኩል አብረው የሚጮሁ ወንዶች ናቸው የተሰበሰቡት እዛ ቦታ ላይ። ህይወት ብርቱ ሰልፍ ናት። ኢትስ ላይፍ ኤንድ ዴዝ ነው ሴናሪዮ። ወይ ትሸነፋለህ ወይ ታሸንፋለህ ነው። ህይወት ላይ ሚድል የሚባል ቦታ የለም። አግሬሽን ግን እንዲሁ ዝም ብሎ አይመጣም። አግሬሲቭ ለመሆን በጣም ንቁ መሆን አለበት። መጀመሪያ you have to avoid the distractions። ስልኩ ያንተ ነው፣ ኢንቫይሮንመንቱ ያንተ ነው፣ ጓደኞቹ ያንተ ናቸው። አንተ ፈቃደኛ ካልሆንክ ዲስትራክት ሊያደርጉ አይችሉም። አሁን ግን ልናደርግ የምንችለው ነገር ምን መሰለህ? ሲሪየስሊ ነገሮችን ማየት። ባትል ውስጥ ነው ያለን። ትንሽ ብሊንክ ካረክ የሆነ ነገር ሚስ ታደርጋለህ። አዌርነስ ይፈልጋል። ዋሪየሮች በጣም ከሚመሰገኑባቸው ካራክተሮች አንዱ የሚሰሩትን ያውቃሉ፣ የሚፈልጉትን ራሱ ያውቃሉ። ምን ልታደርግ ነው የምትነሳው ከእንቅልፍ? አንዳንድ ሰው ደግሞ መኖር ምንድነው ጥቅሙ ምናምን ይልሃል። እንዴት መሄድ እንዳለብህም ጭምር ማወቅ። አርት ኦፍ ዋርን የጻፈው ሳንሱ ጦር ሜዳ ሄዶ ከሚዋጋበት ነገር በላይ ስትራቴጂ ላይ ጎበዝ ነው። ቤት ነው የሚያልቀው ውጊያው እሱ ጋር እና ሊያሸንፍ ነው የሚሄደው። ሲሄድ ማያሸንፍ ከሆነ አይሄድም። ሁለተኛ ወታደሮቹን የሚሰራበት መንገድ ኮንሽየስ እንደሆነ ያሳያል። ለአግሬሽን ራስን ማወቅ ኢምፖርታንት ነው ስንል ራስህን ብቻ አይደለም የምታውቀው፣ ዙሪያህንም እንድታውቅ ይረዳሃል። ወንድም በመከራ በመቀጥቀጥ በጦርነት ነው የሚሰራው። ዴንጀረስ እንዳይሆን ይሄ ማስ ሹተር ምናምን እንዳይሆን ሂሮ እና ከዋሪየር ኮምፔር እያደረግን እኔ ብዙ ሰው ጀግና መሆን ይፈልጋል። ሁሉን ነገር እችላለሁ ብሎ የማሰብ እነዚህ ዋሪየር ሊሚቴሽኑን ያውቃል እና ማስ ሹተር ብዙ ጊዜ እሱ የትራውማ ውጤት ነው። ባድ የሆነ አንገር ያላቸው ሰዎች አሉ። እሱን የሚያስወጡበት መንገድ ይፈልጋሉ። ዋሪየር አግሬሽን ግን ኮንትሮልድ ነው። ኖውን ነው ያውቀዋል የቱ ጋር ሊሚት እንዳለው። እንደ ሂሮ እሱን ሴንተር ያደረገ አይደለም። የሂሮ ጀብደኝነት ማንም ሴቭ የሚያደርግ በሌለበት ሰዓት ላይ ሴቪየር ሆኖ መምጣት ይፈልጋል። ለራሱም ለሰዎችም ማሳየት ይፈልጋል። ዋሪየር ማይንድ ሴት ያለው ሰው ስንል መደረግ ያለበትን ነገር ነው የሚያደርገው። መደረግ የሌለበት ቦታ ላይ ዊዝድሮ ያደርጋል። የአግሬሽን መጠናችን በሞት ሊሚትድ መሆን አለበት። ሊሚትድ ታይም ያለው ሰው እንዴት ነው የሚኖረው? ቤተሰብ ላይ ያለ ሰው ሊኖር ይችላል። ሲወጣ የሚገጥመውን ቻሌንጅ፣ መቸገር፣ የሚበላው ማጣት የእውነትም ኤክስፔሪንስ አደርጋችኋለሁ። ለብዙ ሰው የሲምቦሊክ ነገር ነው እንጂ አክቹዋሊ ሊመጣ የሚችላል። ኢትዮጵያ ውስጥ እየኖርክ ባትል መሆኑን አንደርስታንድ አለማድረግ በጣም ጤነኝነት አይደለም። እንደ አንድ ሴት አግሬሲቭ የሆነ ወንድ በህይወታችን ውስጥ መኖር ብዙ ነገርን ያስተካክልልናል። እምቢ አይሆንም ማለትን፣ መጋፈጥን፣ ምቹ ባልሆነ በሚያስጨንቅ ጊዜ ወደፊት የሚመራን ሰው ማግኘት በህይወታችን ላይ ታላቅ ተጽዕኖ አለው።
ይህንን ሰው ጓደኛ፣ ወንድም፣ አባት ወይም ፍቅረኛ ሊሆን ይችላል። ሁለተኛው ዲሲፕሊን። ዲሲፕሊን ማለት አንድ ሰው ዲሲፕሊንድ ለመሆን ሲነሳ ኔቸሩ አቮይድ ነው የሚያደርገው እነዚህ ነገሮች። ለምሳሌ በጠዋት መነሳት ብለን እናወራ። አሁን በጠዋት መነሳት ይዝናታ ዲሲፕሊን እሱ አይደለም ፖይንት። ጠዋት ተነስተ የሆነ የምታደርገው ነገር ሲኖር እነዛን ነገሮች አቺቭ ለማድረግ ሰዓት ስለማይበቃ ከእንቅልፍህ ላይ ከምቾትህ ላይ ቀንሰ የምታደርገው ነው። ከኔቸራችን ትንሽ አፈንግጠን ፑሽ ማድረግ ማንነታችንን ወደዚህ ዲዛይር ወደምናደርገው ወደምንፈልገው ካራክተር ፑሽ ማድረግ ነው። ዲሲፕሊንን ዲፋይን የሚያደርገው በሳክሪፋይስ ነው። እንቅልፍ መስዋዕት አደርጋለሁ አንድ ቀን አይደለም ሁሌ ለዛሬ ያደርገዋለሁ ልትል ትችላለህ። ለምን ያህል ጊዜ ኮንቲኒስ ልታደርገው ትችላለህ። ለእኔ ዲሲፕሊን የሆኑ ደስታ የሚሰጡህ ግን ደግሞ ከቢገር ፐርፐሱ ወደኋላ የሚያስቀሩ ለረጅም ጊዜ ሳታቋርጥ ሳክሪፋይስ ማድረግ ነው። መዓት ሰው አሰብስፎ ይጠብቃል አንተን ለመጣል። እኛን ልዩ የሚያደርገን ነገር ምንድን ነው? ካራክተር ዩ ሃቭ። የማይተኩት ሰው መሆን የለም። ዲሲፕሊን የሚባለው እሱ ነው። ደስ አይልም፣ ኮምፈርተብል አይደለም። ከዛ ደግሞ ሁሌ ነው ደረግ ላይፍ ስታይል ይሆናል፣ ሰከንድ ኔቸር ይሆናል። ሁሉም እንደሚተኛው መተኛት የምትችል ከሆነ የማይከነክንህ ከሆነ ሁሉም ሰው እንደሚዝናናው ዝም ብለህ የምትዝናና ከሆነ የሚዝናናለት ሰው ይሄ ሰውዬ የሚያጣ ይመስልሃል? ዩኒክ የሚያደርግህ አንዱ ካራክተር ዲሲፕሊን። ዋሪየሮችንም ከፍ እያሉ እንዲመጡ የሚያደርጋቸው ዲሲፕሊን። ዩኒክ የሆኑ ደግሞ ሰዎች አሉ አምነህ የምትሰጣቸው። እነሱ ሰዎች ዝም ብሎ የመጡ ሰዎች አሉ፣ የሚሰሩትን ነገር ያውቃል። እንደዚህ አይነት ሰው ያስፈልጋል። ያውቀዋል፣ የሚሰራውን ፕላን ያደረገው ነገር አለ፣ አቺቭ ማድረግ የሚፈልገው ነገር አለው። ይሄ ይደረጋል፣ አዘርዋይስ ሞት። አላማው ግን ትንንሽ ነገር ከሆነ ጥቅም የለው። አንድ ሰው ዲሲፕሊንድ ለመሆን ሲያስብ ከሰዎች ጋር ያለው ነገር ክሊር መሆን አለበት በሁለት መንገድ። አንደኛው ባውንደሪ ማወቅ አለበት። ፒፕል ፕሊዘር መሆን የለበት፣ ግን ለሰዎች ማድረግ አለበት። ኢትስ ናት አባውት ዩ። ስፔሻሊ ለወንድ ሲሆን የወንድ ኑሮ የጫንቃ ኑሮ ነው፣ ያንተ አይደለም። ለሰው ነው የምትኖረው። የሆኑ ነገሮች ሲመጡ ኦኬ ብሎ ለሰዎች ማድረግ፣ ሰዎችን መርዳት፣ ፓዛቸውን በቃ ቀላል ማድረግ፣ ህይወታቸውን ማቅለል። ይሄ ከሁሉም አስፔክት ልታዩ ትችላለህ። ፋሚሊ ውስጥ ገና ተማሪ ከሆንክ ቤተሰብ ጋር ከሆነ የምትኖረው የቤተሰቦችን ህይወት ትንሽ ማቅለል፣ መታዘዝ፣ ቤተሰቦች አቅለልላቸው ህይወት። እሱ እኮ በጣም ታዛዥ ልጅ ነው የምትባለው ልጅ አንተ ነው የምትሆነው። ዳትስ ዲሲፕሊን። ስራ ቦታ ከሆነ ያለኸው ጓደኞች አብረው ለሚሰሩ ሰዎች ኑሯቸውን አቅልልላቸው። በቃ በጠዋት ተነስ፣ የራስህን ስራ ጨራርስ ምናምን፣ ከዛ የሌሎችን ጨርስ፣ አግዛቸው። ፒፕል ፕሊዘር ደግሞ መሆን ይሄ ሰው ሁሉ አድቫንቴጅ የሚወስድብህ ሰው ደግሞ መሆን የለብም። እሱን ለማወቅ ዩ ሃቭ ቱ ሃቭ አ ባውንደሪ። ማነኝ እኔ የሚለውን ማወቅ አለበት ሰው። እግዜር ራሱ ይጠይቀናል፣ ምንድን ነው የምትፈልገው ብሎ ይጠይቃል። እና ዩ ሃቭ ቱ ኖ ምን እንደምትፈልግ ባውንደሪውን ማሳወቅ አለበት። ባውንደሪን ለማሳወቅ ግን ሩድ መሆን አይጠበቅብህም። ማን እንደሆንክ የምታውቅ ከሆነ እንትና ናቀኝ አልናቀኝ፣ እንትና እንደዚህ ተናገረኝ፣ አይ ዶንት ሪሊ ኬር ግን ዩ ሃቭ ቱ ነው። ዝም ብዬ አይ ዶንት ሪሊ ኬር ብዬ ዝም አልልህም፣ አልተውህም። ብቻ ቀለል ያሉ ኮሚኒኬሽኖች አሉ። አንተ በጣም የምትወደው ጥልቅ ነገር ኖሮ ግን ኢትስ ኦኬ በቃ ዛሬ ላጫውታት ለሚስትህ፣ ኢትስ ኦኬ በቃ እንደዚህ እያልክ የምታረጋቸው ነገሮች ናቸው ሪስፔክት የሚያመጡት። ማወቅ አለባቸው ኦፍ ኮርስ። የሆነ ነገር ሳክሪፋይ ያደርግህ እንደሆነ ወርዝ የሚያደርግ ታይም ሊኖር ይገባል፣ ዋጋ ያለው ነገር ማድረግ። ከዛ ግን ዋጋ ያለው ነገርህን ሳክሪፋይ ያደርግህ ለተሻለ ነገር ሊሆን ይችላል ማድረግ፣ ወይ ለተሻሉ ሰዎችህ እነሱ ማድረግ፣ ከራስህ ያለፈ ነገር ማድረግ። ዲሲፕሊን ደግሞ አግሬሽንን ይቆጣጠራል። መተኛ ሲፈልጉ መነሳት፣ ከሰውነታችን በፊት አምሮ መዘጋጀት፣ ማንም እንዳይን ሳንጠብቅ ስራን መስራት። አዎ ጡንቻ ያረጃል፣ ማንነት ግን ይኖራል። በእርግጥ ይሄን ሁሉ ስናገር ይችል ሴት አይደለች እንዴ እዚህ ምን አመጣት ማለታቸው አይቀርም። አዎ ሴት ነኝ፣ ግን እነዚህ ሁለት ካራክተርስ የስራው ዓለም ውስጥ ህይወቴን ቀይሮታል። ማስኩሊኒቲን ከፌሚኒቲ ጋር ባላንስ አድርጎ መኖር ጥበበኝነት ነው። የዋሪየር ካራክተርስ ማሸነፍ ለሚፈልግ ጠንካራ ሰው። ቪዲዮ በዚያ ያበቃ። ወደ ፓርት 2